መገዛ መታዘዝ እሺ ለሰተ ይወምኔ የተማመነ የእግዚአብሔር በረከት በዛ ያልፋል። ክብር ለጌታ ይሁን። እግዚአብሔር በዛ ይከብራል። ለምን መጽሐፍ ቅዱሳዊ መሪ ሆኖ በቃ መጽሐፍ ቅዱሳዊ እጃጆ እሺም መጽሐፍ ቅዱሳዊ እጃጆ ኮልኮለማኔ ካባላን ኒዶልማኔ ማችከንካሽ ጋስ አጎማጎት ኮትያቆ ኒዶ ጎል ማት አጁፍ ጎል ማት ቃው ጎል ማት ሂንዲው ቤጎል ማት ጎፈታ ጎል ሚን ጋሶኬ ሚን ጋስ ባላንስ ፈተካራ አጋ ፎርሜ በዮ ሀጨ ቆሻሸን ኡቦ አመር ኢልኪ ኡቦ ይማ ይሆን የሚገዛው ምንም ቢሆን ባልነውና ጋሽ ሎንሶ ዋለከኒ ይተማ የሷ ፍቅር ባሏት ይማርካል። ክብር ለጌታ ይሁን። ስለዚህ ሚስቶች ለባሎቻቸው ምን ይሁኑ? ይገዙ። ለማን እንደሚገዙ ሆኖ ለክርስቶስ እንደሚገዙ ለጌታ እንደሚገዙ ክርስቶስን ይጃጀሙ አማንሰን ሰማሳወም ኮይ ሞላንን ይጃጀሙ ክሰን ሰወም ኮይ ቃወሙ ተቦቀሙ ተጆራሙ ተደናሙ ሚዩታ ይጃጀሙና አትዮ ይሄ ከእግዚአብሔር የተሰጠ ትእዛዝ ነው። መቀየር መለወጥ ሌላ መተካት የማንችል መጽሐፍ ቅዱሳዊ መሪ ሆኖ ይሄን ነው ምለው። ካለኝ ጊዜ አንፃር እቀጥላለሁ። ቀጥሎ ደግሞ ይህ ለሚስቶች የምን ነው ለባሎች ምንድነው ብለው ባል ደግሞ ሚስቱን ምን ያደርጋል? ይውደዳት ነው ለወጪ ምን አንች ምን አመሽማ ይሶና ይቶና እዚህ ጋር ይከብዳል። በጣም ጠንካራ ነገር ነው ለኛ የሰጠው ማቴዎስ ክርስቶስ ቤተ ክርስቲያንን እንደወደዳት ይላል። አይቱ ኪሳ ክርስቶስ አይቱ ኪስ ቤተ ክርስቲያን ይቱክስ ካባሁን ለእስላም ቦመን ካባቆጥ ነው ክርስቶስ አይቱክስ ሆኖ አንኖታለ ጎንጣለ ወንጮን ክርስቶስ አይቱክስ ክርስቶስ ቤተ ክርስቲያን ይቱኮ ማይሳተ ህይወቱን ሰጥቶ ነው ኢየሱስ ቤተ ክርስቲያን ይቱኮ ይወድሻለው ቤተ ክርስቲያን ይወቃል እንደገለጽኮ አይደለም አንቺ ይጃጀሙ ይወቃል እንደገለጽኮ አይደለም ኢየሱስ ቤተ ክርስቲያን ይቱኮ ይትጋቀት ፎርማይሳ ሂጊሳ ሁዋ አንዳንድ ጊዜ ኒድኖ ጎን አሞን ተም ንያዩን ጫንኖ ትገዛ ብሏል ትገዛ እንላለን አይደለም የሚባል ትእዛዝ ደግሞ ለኛ ተሰጥቷል። ቤተ ክርስቲያን ክርስቶስን ገዛንተም እስምናም ገዛንተም ታለም ሚናንች ኦድም ቤተ ክርስቲያንን ኢየሱስ ይጉዋ ፎርዋ ይትጋዋ ለሃ መስዋዕትሃ ኢሰን ከላሊውክስ ቤተ ክርስቲያንን እስጋትሱክስ ሚናማን ይትጋጎማም uwonat tayoko ayelo pena tishina noma uno lewoche ke molan godneni mentilo pena Christos forwukis Christos leukis Christos maswaitiukis Christos itgadigisa uwukis ቤተ ክርስቲያንን ኢንፎርማም ይሳዋ ቢታውክስ ኪዳሙ ወተ yogon ታደማ ሄና ሀጭስቲን ጎም መጽሐፍ ቅዱሳዊ መሪሆ አይደለም ትግቢ መር ማት ያከሞ ንዩሞ ይቅርት ይሰበጋል ሜንቲ ሉጦሽዶ አከሞ ላሞሽ ማይሰከሞ አከሞ አባባሎች ያሉ ተይ ሜት ምን እንደጉና ፈለው አትማር ምን ማር ይባላል ዝማይ አንቺ ይባላል። ነገር ግን ክርስቶስ እንደወደደ ይወዳል ወይ መትመተማነ ኪስ ወፈሩላ ካዶለ በተላይ ሀውንሳም ንየኖ ጎን ኢድሜ ከካኢኒ ነው ፈላ ኢድሜ የምንከ ኪስ ወፈሩላ እቱላ ሙሌ ከሰድመኖ ጭሉሊ ኢሳብ ተጨማደዳ ቆንዶዳ ሀዊታ ምንን
ቆሾሻ ኢጣንሻ ውራፍሮአ ጭሉ ላሮአ ሹሚ መቅረም ጭሉ ይይታ አደራተ ጃጅ ከጆራነ ቤበል ሱሙታ ኤቢቶ ከበካ ጆራነ ይቶ ቤበል ሞላ ኤቢቶ ቤበል ይትታ ኤቢቶ ቤበል በሽልከ ኖሪ ይሁድሽ ሉጠመሪ አከምስ አናና ይቅርትሴ በቃል ጉዳ ሉጠማ ያከምስ ይሁድሻለሁ ማቅርመራ ቆይ ክልቆልታ ይፎርዱ ያካም ለሰጋድ ቁልሞ ላታከሎ ይልቦኪ ሉጠማ ይፎርዱ ይዩማይ ሉጠማ አንዱ ወይዩማይ ምን ይሰከማት ቀጥቆያ ከባሃጋችም ሐላትም ሁኔታም ድሎ አማን የማያካ ቁልሞ ላታከሎ ይልቦ ይማሶን ወለለ አኖቃት አንጊሞል አኖቃት ይህን መቀረብ ክርስቶስ ቤተ ክርስቲያንን ፎርሙክስ አዳአንን ፎርዎ ማንነ ለማታቁ ነው ሰበኮ ጎደታኮ ባልሙላን በማታከን አይቻልም መጽሐፍ ቅዱስ ፈቀደው ቡቶን በላ ሙለ ጎድኑን በላ ሙለ ካየለን ቲሸርታይ ሄ ኡበላ ሙላን ነው ilkeensen be uballa islaso አንገን አይቻልም መጽሐፍ ቅዱስ አይፈቅድም ሆኖ ለፈቀደም እኮ የለ ጠነሞ የለ ሄ ልትሰምዱ ሄ ለመታ ኦገን ጠንታም ጂቴን ጠንታም ምን ኃላፊነት ለቆብክን ጀብጀብቴን ጠንታም ጋቶልቼን ጠኖ አንተ ግን ክርስቶስ ቤተ ክርስቲያንን እንደወደዳት ነፍሱን አሳልፎ እንደሰጣ መስዋዕት እንደሆነ ለባለቤት መስዋዕት ልትሆን ይገባል መጽሐፍ ቅዱስ ምንድነው ብለው ሁለት ስጋ ወይም አንድ ስጋ ይሆናል የገዛ ስጋን የሚጠላ ሰው አለ ወይ ይላል ወለለኩ አንሺ ጊጋ ይሶማን ሄይ ኪናን ካባ ሞላኩ መጋዝ ሙራቶ ውታካ ሎካል አዮራችሁ ብክር ጋቆራችሁ ብክር ሎክቲሶማ ጁዋ ኮኪን ኪያወዮ ነታ ከማታካ ኢልቲሶራ ጁዋ ኮኪን ኦጆር ኢልቲሳ ትላላችሁ አንነው ማሪችሁ ብክር ጋቄ ኦራችሁ ብክር አንድ ስጋ ታደምስቶቻችሁ ስታመሙ ሲከሱ ሲደክሙ አቅም ሲያጡ ለምንድነው ውጪ ምናየው ለምንድነው ሌላ ምሽተ ሆኖ ለጋጋማከታካ ፋየያት ይለውንደ ይለ ማታ ፋየያት ይለ ኦጉታንም ኪጋጋመና ለማታ ኦጉታንም ኪጋጋ ከተመና ለማታ አንደ ካልነ እናትና አባትን ይተዋሉ ሁለቱም አንድ አካል ይሆናሉ ነው ምለው መጽሐፍ ቅዱስ አንድ አካል እጅ እግርን ይጠነቀቃል እንጂ እንዲጎዳ አይፈልግም አፍ ለአፍንጫ ያዝናል እንጂ ዝም ብሎ አይሄድም ጆሮ ለአይን ያዝናል እንጂ ዝም ብሎ አይሄድም ለምን አንድ አካል ስለሆኑ ለምን አንድ ስጋ ስለሆኑ ለምን አንድነት ስላላቸው ለምን አንዱ ሲታመም ሌላው ስለሚታመም ለምን አንዱ ሲጎዳ ሌላው ስለሚጎዳ ስለዚህ ወገኖቼ መጽሐፍ ቅዱሳዊ መሪሆ ለቤተሰብ አንድ አካል ነው አሞ ሀርደ አዩዋ ኤሰም አኖ ሀርደ ወራዳ ምንከት ለቀከከ የመጥት ምንካለ ሰግን ምንስተን ለጥሽታ ቆሲታ ዋዶሊ ጠቅልታ አጋላ ሰፍቶ በባህር ጆቴን ጠንታም ቦቂቴን ጠንታም እንጪ ጠንቴን ጠንታም ከእምጥም ጆሬን ደረን ጠኖ መለያየት ይቻላል እንዴ አይቻልም መጽሐፍ ቅዱስ መፋታትን ይጣላል እንግዲህ እግዚአብሔር ያጣመረው ሰው አይለየው ስለዚህ ሳታገባ ሳትወ
ስትዋደዱ ወይ የድዚህ ቃል ኪዳን ሳትመጡ በፊት ጸልያችሁ አስባችሁ አቅዳችሁ ተዘጋጅታችሁ ግቡ። ከዛ በኋላ ንቅንቅ ብትል በህይወት ላይ ይመጣል። ሆኖለ ለሰኪዲ ኪዲ እክላ ፎሪናና ዋሮ ለገዳን ማንቼ ጋስታ አጥጥ በጋን እከየገት ክብር ለጌታ ይሁን። ስለዚህ ለባልም ለምስትም መጽሐፍ ቅዱሳዊ መሪሆ ይህ ነውና ካይለግንጉመንም ካባል ሊሆን የባይን ያየም ካለሰቀረንችም ኤዋሰጋ ሾቶ ሄሎ ምስነሱ አራሞ እንጸልያለን። ወንድም ጸልይ